መታጠቂያ ውስጥ ገቢና ጫማ ያሸጋች ጫማሽን ታሽግና ዋው መዓዛ ሰንደል ትያለሽ። እኔ ብለውን ኮፒ ታደርጋለህ። አረ ፍጠር ቢያንስ እንኳን መሰረት ሰንደል በል ኮፒ ታደርጋለህ። አይ ችግር የለውም። ድምፅሽ የአበባ ደሳለኝን እንዲመስል አበባ ደሳለኝን ነው መወዳት። አገባኝ ፍላወር እንዳሰጠኝ እግዚአብሔርን ፍላወር እንዳሰጠኝ ምንም የላትም ቤተሰብ ምንም ፍላወር እንዳ 3 ቅጣት አለብሽ። ቶሎ ቶሎ ትቀጭልኝ የኔ እናት ካላስቸገርኩሽ። አትሟዘዝ ጀልጋጋ አትሟዝ። በቃ እንዲህ በለኝ ወይ ደግሞ ዳምራቸውን ከበድ አድርገው አልደምራቸውም። መዓዛ ሰንደል ትለኛለች። አንድ ሁለተኛ ከበሩ ስር የራቼ ፍየል ነኝ እያለች ትመጫለች። የአደም ፍየል ነኝ እያለች ትመጫለች። የአደም ወይኔ አሁን እንዲህ ስላልክ እንዴት ደስ እንደሚለው ጊፍት አድርግ። ሶስተኛ በጣም ቀላል አድርገሽ ቀላል ተንበርክከሽ አደም ኪንግ ይቅርታ ስለ አንድ ሰው አንዴ ነው የምለው ታውቃለህ። ችግር ሁለት ሶስተኛ አንዱ ልቀይርልሽ። የትኛውን ልቀይርልሽ? ፍየል ነኝ የሚለውን ቀየርኩልሽ። ተንበርክከሽ የአደም ማለት ነው የፈለከውን አልቀጣም። ሁላ እንዳይገባበት በቃ አታስበው። አይችልም ማስገባት መብቴ ነው። እሺ ሌላ ጨምርበት። ሶስተኛ በእንግሊዘኛ ትሸልልኛለሽ። ሽለላ ድብን ያለ ሽለላ በእንግሊዘኛ አንድ ጨምርበት። አልጨምርም። አንድ ጨምርልኝ። ከምንከራከርና ከምናዝገው ጌሙን አንድ ጨምርልኝ። ለምን በትክክል ቤት ውስጥ የራቼ ቤተሰቦች አሳበዱኝ። አደምን ነው አይደለን? ዞሮ ይሄ እኮ በእናትህ ቸገረው እኮ አንተ። ይሄ እንትን አታውቅም ነው ዴር አታውቅም። በቃ እሰጥሃለሁ፣ ጊዜ እሰጥሃለሁ፣ አስብበትና በቃ ንገረኝ። አታውቅም በቃ ዴር ምኑ ነው ልንገርህ እኔ አንቺ ጅል 3 ምርጫ እኮ ሰጠሁሽ። ጨምርልኝ ብለሽ ነው። ጨምርልኝ ነው እኮ ጨምርልኝ። በቃ ሙሉ ፊትሽን የሳሙና አረፋ ሙሉ ፊትሽን። እሺ በአንድ ሙሉ እንዴ ምንድን አትለው ሰማው ከአንዴ ጀምር ጌ የደብረዋል እኮ ስቀጣለት እኔ አባቴም እሺ ብዬ ስቀጣ የሆነ ወይኔ ከባድ ባዘዝኳት ይላል። እቀጣለሁ። ከባድ ነው። በትክክል ብቻ ተቀጭልኝ። ከባድ አይደለም። በእርግጥ ግልጽ ለመናገር ከባድ አይደለም። በጣም ከባድ ነው። በትክክል ተቀጭልኝ። ከባድ ነው። እኔ እንደዚህ ቅጣት የሳሙና ነገር አይከብድሻል አንቺ? ሳሙና ሙሉ ፊትሽን አረፋውን ሙሉ ፊትሽን ነው ፈልገው እንጂ የሚያወጣውን እኔ በቃ ልቀጣልህ። ሙሉ ፊትሽን አረፋው እንጂ እንዳንጣላ። ይሄት ደግሞ ሰፋፈር ይሄው ሳሙና ይሄውና ወላሂ ላዚ ሙሉ አረፋ ፊትሽን ብዬሻለሁ። እኔ ምን አገባኝ? 3 ቅጣት ሳሙና የትንሽ ናት እኮ አረፋ ውጭ እኮ አረፋ ነው የምፈልገው እኮ እንጂ ሳሙናሽን አታሳይ። እያሸሁት እኮ ነው ወላሂ ላዚ አያ እኔ ሙሉ ፊትሽ አረፋ ካልሆነ አይሆንም። ነግሬሽ ነው የተቀጣሽው። ያማል እንዴ ሳሙና አልከኝ። ይሄው ሳሙና ላሽ ነው ፊቴ። ጤና የለህም እንዴ ሰውዬ? ፊትሽን አረፋ አይ ሳሙናዬ ትንሽ ነች ትልቅ ነች ስትይ ነው። አረ ይሄው በደንብ ነው ያለው። አረፋ በደንብ አላት። በደንብ አላት። ይታያል። ሙሉ ፊትሽን አይንሽን ምናምን እኮ ነው ሙሉ ይደብረዋል። ስቀጣለት አላህ ምስክሬ ነው። ድብር ይለዋል። በቃ እሺ ብዬ ስቀጣለት ስከራከረው ስሜቱ ነው ስከራከረው። ይኸው እንዲገኛ ምን ፈለግ ልገለኝ ነው። ይኸው አይኔ ውስጥ ይኸው በሰዓት
አስሚድዬ ቴንኪው አባቴ። 3 አበባ ቤተሰብ 3 አበባ ቤተሰብ 3 አበባ ቴንኪው ቤተሰብ። 2 ፍላወርስ። ኧረ ምንድን ነው ዛሬ ጉዱ? 2 አበባ ቤተሰብ 2 የስ በቃ የላቸውም። ምን ልትገያቸው ነው እንዴ? ጦሳቸውን ውሰድ። አሁን ሳሙና አረፋ አደረግሽ ይብቲ ይኸውና ምንድን ነው አረፋ እንደዚህ ነው፣ እንደዚህ ነው አረፋ እንደዚህ ነው። ምንድን ነው የምትከራከረኝ? ዘም ስለ በሳሙና ይኸው ሳሙና ይታይሃል። ይኸው እኔ ምን አገባኝ ስለ ሳሙናሽ? አረፋ አድርጊልኝ ነው መተሽ እንዲ አረፋ አድርጊ። ይሄ አረፋ ነው። ይሄ አረፋ ነው። ይሄ አረፋ ነው። አዎ ይሄው አረፋ ነው። ይሄው አረፋ ነው። ምንድን ነው የምትለው? አይና የለም እንዴ አንተ? ያመሃል እንዴ? ደብል ቤተሰብ ካሙዲዬ ቴንኪዩ በጣም አባት፣ በጣም ነው የማመሰግነው። እንዴ ይሄ ደግሞ ያበዛዋል። በቃ ሲሳይ ወላሂ ላዚም አባቴ ሙት እንዳየህ እንዴ የመታውል ዳረ ደብል ቤተሰብ ደብል ነው ቤተሰብ ደብል ቤተሰብ ደብል። አስሚድዬ ቴንኪዩ በጣም አስሚዶ፣ በጣም ነው የማመሰግነው። ቴንኪዩ በጣም አስሚዶ፣ በጣም ነው የማመሰግነው። እንዴ እያየሁ እኮ ነው የመታውልህ ወላሂ ላዚም። በቃ ይውቲ ዝም በይ አዳም ኪያዶ ኩናጅራ ሚኒስትራይኪ ቆፈና ሀዘንሲስ ናጅራ ቃደ ዊኒስድ ዘ ስፒድ ቻሌንጅ እንጂ ሆነ ኡልፋት ናጅራ መንግስት ይኪያ በቃ ተጋገሉ። ይሄንን ብቻ ላሸንፈው፣ ይሄንን ብቻ ላሸንፈው ሆነ ከገዛ በኋላ እኔ አባቴ ሙት ነው። በቃ እቺን ብቻ ላሸንፈው። አታሸንፉ። በሁለቱ 13,000 እና 6,000 ነው። ሻወር ትገቢያለሽ። ጋደል ግባ አንተ፣ ትቦስ ግባ ከፈለግሽ፣ አለበለዚያ እኔ የምገታሽን ግጣት አካባቢ በ19,000 ልግባለህ። አታፍርም? ሼም እንኳን ምንም ነው ያማያዘሽ። 13,800 እና 6,700 እጅል ወይኔ ተጋገዙልኝ፣ ተጋገዙልኝ ቤተሰብ። ጦሴን ውሰድ እንዳጠራ ሰሜን ጦሴን ውሰድ። ስድብ ነው እንደ አንቺ ጎዋ፣ ለአንቺ ስድብ ነው። አቲ ጎዋ ሚቲ እያየ መተችል ሳሙና ይከረክረኛል። ደግሞ አታፍርም እንዴ? ደግሞ እኮ አይን አውጣነቷ ነው የሚያናድደኝ። አይኗን አፍጥጣ ሳይፈጥ የፈጠጠ አይኗን ጅል ቲቪ ጭንቅላት ሳይፈጥ የፈጠጠ አይኗን ታፈጣለች። ደግሞ እውነት ያዘች ነው የምትመስለው። ካሙዲዬ ቴንኪው። እራቁልኝ እስኪ። ወይኔ ጉዴ! እቺን ላሸንፈው። ቁመቶ እኮ ጫሉ ሚቲ እቺን ላሸንፈው። ጋይስ አደም ኮ ነምኒ ናገር ጋሩ ጅራ ጋይስ አደም ኮ ነምኒ ናገር ጋሩ አረ በዝጊያቤር አውቀና ያለው ፋራ ነገረው። እሺ አደም ኮ ቺል አለቀሰች ዩቲ አለቀሰች። በቃ አደም ኮ መንግስቲ አረ ገርማ ሙቶላ ሆና አለች ናጅራ አደም ኩያ ይሄ ባለሶፍ ቁጭ በልበለው የትም እንዳይሄድ እንደው አደራ። ምን አገባሽ? ቁጭ በል ምን አንቺን የአንቺ ፍተሮች እንትን እስኪመጡ እሱ ስራ የሌለው መሰለሽ። ሂዝ ኢንጆይንግ ሲዝናና ከፈለገ አሁን ይሄዳል። የሚሄደውማ እንትን ሲል ነው የሚሄደው፣ ሲጨርስ ነው። ቁጭ በል ምን እዳ አለበት? አሁን ይሄዳል። ሰዓቱ ጨርሷል። ነጠላ አንተ ቡና ላይ ቁጭ ማለት 14 ጨዋታ ቁጭ ብሎ እንደቀጠቀጠሽ አትርሽ። የመጀመሪያ ነበረ 8 ጌም የመጀመሪያ ነበረ። ቅሌታ ዝር ሜት ዋሻለህ አንቱ። አንደኛ ቅጣት
አንደኛ ቅጣት ተንበርክከሽ ያልኩሽን ቅጣት ትቀጭልኛለሽ። አንድ ሁለተኛ ቅጣት ከጫፍ ከበሩ ጋር የራቼ ፍየለኝ እያልሽ ትመጫለሽ። ሶስተኛ ቅጣት በእንግሊዝኛ ትሸልይልናለሽ ቆመሽ። ተነሽ ተቀጭልኝ የኔ እናት። አንድ ቀይርልኝ። እንዴ 10 ነው ተቀይርልሽ? ደግመህ እኮ ነው ያልከው። ጨምርልኝ የምቀይርልሽ አንዴ ነው የቀየርክልኝ። እስካሁን አይጨመርክም። 3 ጊዜ ሁሌ ጨምርልኝ ትያለሽ እንዴ? ጨምርልኝ፣ አንድ ጨምርልኝ። ሳሙና እንትኑን ዱቄቱን በጥብጠሽ ሊጠቀቢ ሙሉ ፊትሽ 13,000 ነው። ታውራችሁ አልተውም። ሊጥ በትክክል ነው የምትቀበልኝ። እንዲህ እንደቅድም የቀለድሽ ይዛል 13,000 ነው። በል ጌታ ምስክር። አንተ አለህ ሊጥ? አዎ አለኝ። ጌታን እቀጣለሁ በል አንተ። እሱ ነው ጌታን እቀጣለሁ። ምርጫ ውስጥ ታስገቢልኛለሽ? ምርጫ ቅጣት ጨምርልኝ። ኖ ሊጥ አለ። ጌታን እቀጣለሁ። መርጫ አይደል የምቀጣው? እቀጣለሁ። ሊጥ እቀጣለሁ። በቃ ሙሉ ፊትሽን በቃ ሰማሁ። የለቀስ ቤቱ አብኩተሽ ተቀጭልኝ። የት 9 ፍላወር ዝም ብለሽ አትልፊ። እኔ አሁን አልነግራቸውም። 9 ፍላወር አላቸው ራሳቸው። 9 ፍላወር የሚሰጥ ይስላ ሚውት ነው። ቤተሰቦች አዳንኳችሁ። በቃ እኔ አሁን 7 የለም የሚሰጥሽ 9 ፍላወር የሚሰጥሽ። እኔ አሁን 3 ሰው ነው የቀረው። 3 ፍላወር ቀረ አልልም። ምን ያለው ራሳቸው 3 ሰው ቀረ። ፍላወር ተቆጥቶ አልልም። 3 አበባ ቤተሰብ 3 አበባ 3 አበባ። ኧረ ምንድን ነው የሆነው ዛሬ? በኋላ እኔ አልናገርም። ያውቃሉ። የላትም እኮ እዚህ ግቢ የሚባል እዚህ ግቢ የለም። ዝም ብላ እኮ ጨዋት ነው። ታይሚንግ ጠብቀው ፍላወር እኮ ነው የሚሰጧት። ዝም ብላ እኮ እኔ ግን ማለት ነው ይሄ በቤተሰቦች ፊት መኪና ይዛ እኮ ነው አደም ላይ አፏን የከፈተችው። የላትም እኮ መኪና ዳክዬ ምናምን ሲሰጧት እኮ ነው የልብ ተሰምቷት አፏን የከፈተችው። አዩቴ ዩቴ ጅሉትሽን ጂጂ ሊጥሽን ጠቀሚ። ውትዬ ሊጥሽን አብኪና ሊጥሽን ጠቀሚ። ኧረ ተናዳ ለምን እንደፈለገች አታብድም። ጨርቋን ጥላ እኔን አሳበደችኝ እኮ። ሁሌ ጊፍተሬን አትናገሪ ይላታል። አደምቲ የፎን ሀደ ኮነ ቦንሲቴት ና ይሄን የመላጣ አደምኮ አደም ንጉስ ነው። ስሚ እንዲህ አይደለም ያልኩሽ። አደም ዩ አር ተሪ ወላሂ አላልኩም። አላህ ምስክር ያልኩሽን ልንገርሽ። አባቴ ሞት ስሚ ልንገርሽ። ንጉስ በይን ያልከኝ ያልኩሽን ልንገርሽ። ስሚ ያልኩሽን አልበቃ ልንገርሽ። አደም ዩ አር ኪንግ። እኔ ክፍታፍ ስለሆንኩ ነው። ይቅርታ እንዲህ በይ። አላህ ምስክሬ ነው አላልክም። ጌታ ምስክሬ ወይኔ ጌታ ምስክሬ ብዬሻለሁ። ወላሂ አልሰማሁም ስትል ጌታ ምስክሬ ብዬሻለሁ። እኔ ግን በቃ አልሰማሁም ስትል እኔ ምን አገባኝ ብዬሻለሁ። ነው ይሄንን ሁሌ አንቺ እንጣላ በቅጣት ሁሌ እንጣላ ነናንቺ ይረዛ በእናትህ ምንድን ነው አነሰው ንጉስ ነው መባል? አዎ አነሰው ወላሂ ጌታ አደም ንጉስ ነህ። አደም ንጉስ ነህ። አደም ንጉስ ነህ። ጌታ ምስክሬ የሆነ ሰው ጌታ ምስክሬ እንጣላለን። ቅጣት በትክክል ተገጭልኝ። እግዚአብሔር ምስክሬ በልሃል አይደለ? በልሃል አይደለ? ልልልህ ነው በትክክል እንዲህ ምንድን ነው በትክክል ማለት? አደም ዩ አር ኪንግ። እኔ ክፍታፍ ስለሆንኩ ነው። ይቅርታ እንደዚህ ደጋግመሽ አስሪ ብያለሁ። አትቀጭ
ታዩና ሌላውን አልሰማሁም አልልም። ሂድ እናንተ ንፍጣሞች ቦልኪልኝ። እሺ በሙሉ ልዱዬ እንዳለ ቦልኪልኝ። ዩቲ ስሚ፣ ከፈለግሽ ሌላ ቅጣት በሄደሽ ሊጥሽን መቀባት ነው ያልኩሽን በትክክል በይልኝ። ከፍታፍ አልልም ብያለዋ ቅጣት ውስጥ ብለህ እኮ እሺ ብልሃል። እኔ ግን አልሰማሁም ስትል በቃ እኮ ሌላውን ቅጣት ተቀጭልኛ። አልቀጣም ዩቲ 4 ቅጣት ነው ያለብሽ እኮ አትከራከሪም። በቃ ንጉስ ነው የምለው። እንደዛ አይደለም ያልኩት ዩቲ እውነት ጌታን ይደብራል። እኔም እኮ የማደርገውን ነው ይሄ ጊፍታሪ ደስ እንዲለው በጣም ነው የምከራከሩ። ምስክሬ ደስ እንዲለው ጌታ ምስክሬ ደስ እንዲለው እኔ ነኝ የምረካው። አንቺ ለምን እኔ የማደርገው ነው ምናምን አንቺ የምታደርጊውን አላደርግም። እንተዋወቃለን። እኔ እኮ የምታናድጂኝ እኮ ቅጣትና ለመቀጣት ነው ሁሉ አይደለም። ልልልህ እኮ ነው ልበልልህ። በቃ ንጉስ ነው ልበልልህ። እንዴ ለምን በያልኩሽን ለምን በትክክል አትይልኝም? አልልም። በቃ ክፍታሁን አልልም። እንደዛ ከሆነ ሌላውን ቅጣት ለምን አትቀጪም? ስለሚከብዱ አልቀጣቸውም። ይሄኛውን ከባድ ነው ይሁን ብዬ ነው። እንዴ ቆዩቲ እሺ፣ ለምሳሌ ቅጣት አንቺ ስትቀጭኝ እኔ የፈለግሽኝ አይደል እንዴ የምትቀጣልሽ? አይደለም በጣም ትከራከረኛለህ። አላህ ምስክሬ ነው ትከራከረኛለህ። አባቴ ሙት የማትቀጭውን ምናምን ያልክ በደንብ ትከራከረኛለህ። አሁን ይሄንን አልልም። ከፍታፍረኝ አልልም። ነጉስ ነው ልበልልህ። አንተ የሚበልጥብህ የእሱ መንግስት ነው ወይስ የኔ በስተደም ነው የሚበልጥብህ? የአንቺ መቀጣት ነው የሚበልጥብኝ። የአንቺ በትክክል መቀጣት ነው የሚበልጥብኝ። የእሱ መንግስትስ ችግር የለውም። እሱ እንዲሁ ንግስት ነው። አንቺ አታነግሺው። ንግስት ወይኔ ማይጋድ ደስ አንድ ነገር ልንገርሽ፣ ሁሌ የሚያየን ሰው እውነት ጌታን የምሬ ነው። ሁሌ የሚያየን ሰው ጌታን ይታዘብሻል። እውነት ጌታን የምሬ እንዲህ ይል እራችሁ ባለፈውም ከናሁም ጋር ስገባ እንዲህ ብለህ ናናቀያለሁ እንዲህ እንዳትል በትክክል ተቀጭልኝ። ነጉስ ነው ልበልልህ። በቃ እንዴ እንደዛ አይደለም ያልኩሽ፣ በፍቃድሽ ነው የምትቀጭው። በቃ አልሰማሁም ስትል አልልም። ንጉስ ነው ልበልልህ። ጊፍተርህን የቱ ነው የሚበልጥብህ አንተ? ይሄ ጤና የለውም እንዴ? በቃ ልበልልህ፣ ላንግስልህ፣ በእኔ አፍ ላንግስልህ፣ ቤተሰብህን ላንግስልህ። እኔ እኮ አሁን ችግር የለውም እኮ 4ቱንም ቅጣት ባትቀጭ እኮ ችግር የለውም። ግን ለምንድን ነው ሁሌ እኔና አንቺ እንጣላ? ሁሌ ለምንድን ነው ቅጣት ማትቀጭ? አትወክም ወላሂ ራችሁ ወላሂ ላዚም ወላሂ አትወክም። በቃ ልበልልህ፣ ብዙ ነው ያለብኝ። በቃ አትወክም። ግርግርን የፈጠርከው አሁን ልበልልህ፣ ላንግስልህ፣ በቃ ጊፍተርን ላንግስልህ። ችግር የለውም በይ። አንተ በጣም እንዲህ አልክ። ኧረ ወይኔ ጉዴ! ተቀጭልኝ በቃ እላለሁ። አደም ንጉስ ነህ። 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 ሲበቃ በቃ በለኝ። በቃ እንዴ አደም ባይዜ አሁን ያልሽው ነገር ምንም አይጨምርም አይቀንስም። እንዲሁ የአንቺን ኢጎ ለመስበር ነው። 3 ቅጣት አለብኝ ዩቲኢ እራችሁ። እኔ አላህ ምስክሬ ነው። የሆነ ምሳሌ የሆነ የሚመክረኝ አጎቴ ትመስለኛለህ። አጎቴ ዩቲ ብለዘር አትምከረኝ፣ አልፈልግም። በቃ እንደምታናድጂኝ ታውቂያለሽ ዩቲ። ለምን እንደምታናድጂኝ ታውቂያለሽ? አትቀጭም በለቡ አለመቀጣትሽ ብቻ አይደለም እንደማትቀጭኝ አስቸጋሪ ነች። እግዚአብሔር ምስክሬ፣ አንቺን ያገባ ባል ማመሳ ምናምን ሱፍ ኪሱ ረስቶ መስሪያ ቤት ሄዳል። እንትን የወጥ ማመሳ ቀልድ አይደለም፣ ረስቶበት ይሄን አላጀዘበሽ። አንቺ የሚያገባ ባል ትንሽ ወክል አርግ ብሎ ወጥ እስከ ቦሌ በእግሩ ሄዳል፣ በባዶ እግሩ። ጀምር በቃ እግዚአብሔር አንቺን ያገባ ባል እኔ የአንቺ ባል አረብሳ ከቦሌ አራብሳ እስከ ቦሌ እያየን ነው። በጣም በቃ እድሜ ልኩን ሽብር። እኔ በጣም ይሄ ዝግጁ ነበርኩኝ። አላህ ምስክሬን በቃ እንዲህ እንደሚለኝ አባቴ ሙት እናንኮ ቴንኪው አለው እኮ
አዋይ ነው ማለቀስ ቁጭ ብለህ እንዲህ ብለሽ ነበር። የማን ጸባይ ማለቃቀስ የማን ነው? የኔ ነው እንጂ ጸባይ ነው። ጨረሰ ማለቃቀስ የኔ ነው እንጂ ጸባይ ነው። ቁጭ በል ብዬሽ ነበር። ጨረሰ። ይሄ ባለሱፍ ጨረሰ። ቁጭ በል ብዬሽ ነበር። እሰይ ሄደ። በቃ አለቃ። መጣ ሰው ደነገጠ። ትሪፕል ላይ 1000 ሰጥቶ ሙሉ ጨዋታውን በ3000። ይሄንን አንድ ጌም እንኳን እንዲህ ያለህም አንተ አንድ ጌም እንኳን ሳፋይር ያስሚዲ ክበሩልኝ። እሺ በጣም ነው የማመሰግነው። ቅጣኝ በቃ ቅጣኝ። ይንጣጣልሽ። አላንጣጣም። ያንጣጡ ንፍጣም ቅጣኝ። ተለበለብኩኝ። እምቢ ሄዶ ደነገጠ። አያቅማ ደነገጠ። መጣና ሄገባ ላይፈላየ ወጣ። ደንብሮ ወጣ። ልሙት ከማንጣጣ። አሁን በኋላ ይቅርታ አድርግልኝ እና ወንድሜን ባትናገሪብኝ ደስ ይለኛል ካላስቸገርኩሽ። ይቅርታ። አይ ችግር በቃ ይቅርታ። ዝም ብያለሁ። የለም እሱ ለዛ ነው ወንድሜን አትናገር በሌለበት። ምናልባት ጨርሶ ወጥቶ ይሁን። አይ ስራ አለበት፣ ስራ ሄዶ ነው። እውነት ነው። ሰው ሲመጣ እሱ ሄደ፣ ስራ መጣበት። ፋይ እስኪ ቅጣኝ ወንድሜ፣ አታስቀኝ። እያታቃኝ አትናገሩት። ስንት ጊዜ ዛሬ አይደለም ስንት ጊዜ ነው ያልኳት። እኔ አንድ ቀን የእሷን ጊፍተር ተናግሬያለሁ። እቴትዬ ትሙት፣ እኔ ብዙ ጌም ገብቻለሁ እንዳንተ አቀሳሳሪ። ሰው እንዲሰድበኝ ሰው እፍርታም እንዲለኝ ማንም ሰው የለም። እፍርታም እኮ ነሽ ዩቲ። እያዩር እኔ ማለት እኮ አይጠበቅብኝም። እፍርታም ሆንሽን እኮ እኔ ማለት አይጠበቅብኝም ዩቲ። ላኢላሀ እያዩ እኮ ነው። በቃ ቅጣኝ። እቺ የራሷ ለምንድን ነው የማይታየው? ጨርሳ ከፍትልሃለሁ። በቃ ሚውት ላይ ነህ። ጨርስና እንዲህ በለኝ። ጨርስ እንዲህ በለኝ። እውነት እግዚአብሔር ምስክሬ ምኑ ነው በቴቲ? ኧረ ቢስሚላሂ ረህማን ረሂም። እንዴ እኔ ያጠፋሁት ነገር ካለ እስቲ ንገሩኝ። እግዚአብሔር ምስክሬ አንድ ጥፋት እኔ ካለኝ አንድ ጥፋት እኔ ካለኝ እኔ ይኸው አላህ ምስክሬ ነው። ሁሌ ላይ ላሸንፈው የሆነ ታሪክ ያመጣል። አንቺ እኮ እንዲህ ባይዘዌ ሁሉም ሰው እኮ ያቅሻል። ዛሬ ነው አልሰማህም እኮ ዛሬ ሚውት ላይ ነው። ሶሪ እንዲህ ሱስ ነው የሆነብን። አቀሳሰር ይሰርቡሻል እኮ የኔ እንኳን ሰደቡኝ። እንዲ እኔ ብርቄ ነው እንዲ መሰደብ ማንንም እኮ አይሳደቡም። አንቺ ብቻ ነው የሚሰርቡት። እንኳን ሰደቡኝ እንዴ! ኧረ ቢስሚላህ ለመትሌዋናማ እኔ ክፋት እንኳን ሰው ላይ ሰው እንዲሰርባት ምናምን ማድረግ አይደለም። እኔ በጣም ነው ሰው እኔ ልኬን አውቃለሁ። አስሚልዬ በጣም ነው የማመሰግነው። አርታበት ሶስት ቤተሰብ ሁለት አባ ጉራቻ ምን አይነት አይናውጣነት ራሱ ማይታዘቡኝ ምን አይነት አይናውጣነት ነው? በቃ በእናትህ አንተ እኮ ወንድ ነህ። በቃ ቆፍጠን በልብና ተው በቃ። ምንድን ነው ወንድነት? ምንድን ነው በቃ ሴትነት? መዋሸት ነው እንዴ? አለ እኝኛ አትበል በቃ። እንደ አንቺ ነሽ እንጂ እኝ ስትይ የነበረው ከቅድም ጀምሮ በቃ የለ ሁለቱ ይቅርልህ ይንጣጣ። ሳፋይሪ አስደንግጣልኛል። አመሰግናለሁ አባት ቴንኪዩ በጣም ሳፋይሪ። አይንጣጣ እሺ ቅጣኝ። ቀጣሻለሁ። አንደኛ ፍራሽ ተሸክመሽ ፍራሽ ትያለሽ፣ ፍራሽ አዳሽ ትያለሽ። ሁለተኛ ከጫፍ ከበሩ ጋር ማለት ነው የራቼ በግ ነኝ የራቼ ፍየል ነኝ እያልሽ ነው ፍራሽ የምሸከመው። በ3000 አይደለም። እሺ ያኔ 10-15 ነው። እሺ በል ችግር የለም። ከበሩ ጋር ነው እያልሽ ትመጫለሽ። ሶስተኛ ቅጣት 3 ቅጣት ነው ያለኝ። ባይዘ እኔም 2 ነው ያለ። ቤተሰቦችሽ ይንገሩሽ። እኔ እንዳለ ሁሉም ሰው ተቀባሁኝ። ይሄኛው 4 ከሱ ጋር
አረ አንተ ምስክሬ ነው አባቴ። አራት ቅጣት ነው ያለኝ ብዬ ምስክሬ ነው። ወይኔ ራቺ ደግሞ ተዋ በቃ ወላሂ አንድ ነገር ልንገርሽ። እዚህ ጋር 3-3 የሚል ሰው ማለት ነው 3-3 የሚለው አሁን 30 ሰው ነው። ራስህ እኮ በልሃል እኮ እቴት በልሃል እኮ አለኝ ሁለት በኮመንት ነግረውኝ ነው ሁሉም ኖ እንደ ምን አገባኝ 38 እግዚአብሔር ምስክሬ 39 ሰው እየዋሸ ነው 49 ሰው እየዋሸ ነው 49 ሰው እኔ አላህ ምስክሬ ነው ያለብኝ ሁለት ነው ራስህም ታውቃለህ ይሄንን አላህ ምስክሬ ነው ታውቃለህ በቃ አትከራከር ወላሂ ታውቃለህ ያውቃል እሱ አባቴ ይሙትን በጣም ሹር ነኝ እንደሚያውቅ በቃ በል ኧረ አትማይ በቃ እሺ እኔ ማልመል አንቺ ማትማይ ያልከኝ እኮ ነው እኮ አንቺ ማትማይ እኔ ማልመልም በቃ እሺ ፎርም ይበላለሁ አትንገረኝ እኔ ስለማደርገው ነገር እሺ አይ አትማይ ሶስተኛ አስሚዱ በጣም ነው እሺ ማመሰግንህ በጣም ሶስተኛ ከባድ ቅጣት ንገሪኝ ከባድ አለ ራሱ ሁለት አለብሽ ሁለት ይንጣጣ ችግር እኮ እኔ ተሳስቼ አረሙኝ እኮ እኔ ቤተሰቦቼ ነው የምናገረው ለአንተ አይደለም እራችሁ በቃ እንደዛ ከሆነ ሚዩት አድርጌሻለሁ ልታናግሪኝ ስትፈልጊ ያናግሪኝ ጋይስ ታፕታፕ ጎዳ ጋይስ ደብል ታፕ ጎዳ አንደኛ ነግሬሻለሁ አንደኛ እና ሁለተኛ ነግሬሻለሁ ሶስተኛ እኔ ሶስት አለኝ ልክ ናቸው የእኔ ሶስት ነው ጋይስ ፐርፊውም ይላል ጋይስ ቱ ፐርፊውም ቤተሰብ ፐርፊውም ቤተሰብ ጋይስ ቱ ፐርፊውም ጋይስ ፐርፊውም ሊሆን ሜሲ ቴንክ ዩ ዋን ፐርፊውም ሚላም ጋይስ ቱ ዋን ፐርፊውም ጋይስ ቱ ፐርፊውም አስሚዲ ምን እንደምን ያላቅማላ ምስክል በጣም ቆይ ሜሊኮ ደብል ላይ እናቴ ጻብ እኮ አይደለም ብሽ ቤተሰብ ያው ጌም ላይ አይደለም አለ እንዲያ ነገር ደብል ነን ቤተሰብ ደብል ነን ቤተሰብ ደብል ጋይስ ኤኒ ጊፍት ኢዝ ደብል እቺ ንካት ወይኔ አስሚዲ ነካውና በአምስት ነው የሚባዛው አሜን እንዴ ደብል ነው ወይስ አስሚዶ በቃ ምን አመሰግናለሁ በጣም ቴንክ አመሰግናለሁ በቃ አስሚድ ኪንግ ነው አስሚድ ኪንግ ነው አራት አለብኝ እኔ አለብህ ሶስተኛ እንትን ትቀበልኛለሽ ሊጡን ትቀበልኛለሽ እቀባለሁ በቃ ባንዳፍ እቀባለሁ ሙሉ ፊትሽን ሊጥ ትቀበልኛለሽ ሰማ እሱን እንዲህ እንደ ፈጣሪው ሊጥ እያልክ ነው ያልከው ቴንክ ዩ ራችነት አስሚዶ ኪንግ አይ አሩ ሚቲበር ቅጣት በትክክል አትቀጣም። ጌታ ምስክሬ ከቅድም ጀምሮ ሰው መጥቶ እዚህ ጊፍት እየሰጠኝ ቅጣት አትቀጣም።
እኔ ከዚህ በፊት ስንት ይወጣብኛለች እኮ ግን እኔ አልወጣም። እንዲህ ተናድጄ ባይዞ አልወጣም። ይሄ ሪስፔክት ነው። እኔ ዩቲ በኢየሱስ ክርስቶስ እስኪ ንገረኝ። እስኪ የትኛውን ነው የትኛውን ነው? እስኪ ተናገር እስኪ አንዴ እስኪ የትኛውን ነው በደንብ ያልተቀጣውል? በትክክል የትኛውን ዲር ነው? ችግር የለውም። አሁን እሱ በሱ ላይ ኖ ይለ እያወራ እኮ ነው። ሀምቻለሁ አለው። ችግር የለውም። ኖ አይደለም። ንገረኝና ድጋሚ ልቀጣው። ንገረኝ እስኪ። ምንም ደግመሽም አትቀጭኝ። እንደዚህ አይነት አየር አትያዥ እባክሽ። ወላሂ ለአዚም አባቴ ሙተን ኖ ለምን መጀመሪያ በትክክል አትቀጭም ነበር? እያማኸኝ እኮ ነው የሰማው አይደለ? ድጋሚ ልቀጣ። ተነሽ ተቀጭ። አንቺ ጋር ማውራውን ነገር ነው ያወራሁት ላይፍ ላይ እኮ። የትኛውን ነው ንገረኝ። ምንም ደግመሽ አትቀጭም። እቀጣለሁ አትበይ። በአባቴ ምይልሃለሁ። ወላሂ እቀጣልሃለሁ። ድጋሚ እስኪ እንዲህ ሰማሁህ ስታወራ አይደለ? ለቤተሰቦች ንገረኝ ድጋሚ ያወራለሁ። ባይዜ እውነት እኮ ነው የማወራው። እንደ እያዩ ያሉትን ነገር እኮ ልክ ነህ እኮ። ሰው የትኛውን ነው? አንድ ቅጣት በትክክል ይሄኛውን በለኝሽ። አንድ ቅጣት በትክክል አልተቀጣሽም። ንገረኝ እስኪ ለምሳሌ